ያለ እነዚህ 3 ጸሎቶች በጭራሽ ምንም አይነት ውሳኔ አይወስኑም። የመጨረሻው በጣም አስቸጋሪ ነገር ግን በጣም አስፈላጊ ጸሎት ነው። አንደኛ፣ ስለ ጥበብ መጸለይ። ጌታ ሆይ የአንተን ሰማያዊ ጥበብ ስጠኝ። የዚህን ዓለም ዕውቀት ሳይሆን የአንተን ንጹሕና ሰላማዊ የሆነውን ምሕረት የሞላበትን ጥበብ አሳየኝ። ጌታ ሆይ ዓይኖቼ አጥርተው እንዲያዩ እና በጥበብ እንድመርጥ እርዳኝ። ሁለተኛ፣ ስለ ሰላም መጸለይ። ጌታ ሆይ ይህ የምወስነው ውሳኔ የአንተ ፈቃድ ያለበት ከሆነ ሰላምን ስጠኝ። የአንተ ሰላም ልቤን ይቆጣጠረው። ሥጋዊ ፍላጎቶቼና ፍርሃትን ጸጥ አድርግልኝ። ምክንያቱም ሰላም ከሌለ ወደፊት መራመድ የለም። ሶስተኛ፣ የመታዘዝ ጸሎት ነው። አባት ሆይ ብቻ አንተ ተናገረኝ፣ እኔ እታዘዛለሁ። ምንም እንኳን ከባድ ቢሆንም፣ ምንም እንኳን ባይገባኝም ስሜቴን ሳይሆን ፈቃድህን እንድታዘዝ እርዳኝ። ውሳኔዎችን መወሰን ብቻ ሳይሆን በውሳኔዎቹ ላይ መጸለይ እጅግ አስፈላጊ ነው።